ናችሁ? ደህና ናችሁ ወይ ቤተሰብ? እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ተመልሰናል። እንደ ሁሉ ጊዜው እንደምታበረታቱኝ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ቻናሌን አክቲቭ እንዲሆን አድርጉልኝ። ዛሬ የምንሰራው ምግብ ፉል ነው። ያው ወደ በረሃው ሀገር በጣም የተለመደ ምግብ ነው። በጣም ጣፋጭ አድርገን እንሰራዋለን። ሽንኩርታችንን፣ ቲማቲማችንን፣ ቃሪያችንን እናዘጋጃለን። አብራችሁን ቆዩ። ዘይታችንን እናደረግን ሽንኩርታችንን ጨምረን ጥብስ እናደርገዋለን በደንብ። የነጭ ሽንኩርትና ዝንጅብል ጨምረን ፉል ስንሰራ ሁሉ ጊዜም ዝንጅብል ብንጠቀም በጣም የተሻለ ነው። እዚህ ጋር ቅመማ ቅመሞችን ጨመርኩ። እዛ እንደዚህ ብስል ካረኩትኝ በኋላ ቲማቲም ጨምራለሁ። ያው ቲማቲም ግድ ነው ፉል ላይ። ቲማቲምን ጨመርኩኝ። እንደዚህ የሚያምር ሆኖ ብስል ሲልልኝ ከዛ ፉሌን የቀቀልኩትን ባቄላ አምጥቼ ጨምራለሁ ማለት ነው። ባይዘዌ ለልጆች በጣም ይወዱታል። ልጆች ይመከራልም። ባቄላ በፕሮቲን ሪች ነው፣ በጣም ይመከራል። ለልጆቻችሁ በዚህ መልኩ እየሰራችሁ አብሏቸው። እቺ ጋር ደግሞ ሁሌም ፉል ላይ መዘንጋት የሌለብን ነገር እቺ ነገር መጨረሻ ላይ እንደዚህ ካልሆነ ፉል አይጣፍጥም። በቃ ከመጥበሻ ላይ ዳይሬክት የምትበሉ ከሆነ አይጣፍጥም። በዚህ መልኩ እንደዚህ ማዘጋጀት አለባችሁ። እንደዚህ ዲኮር እናደርገዋለን። ያው የምናየው ነገር ነው። ደስ ስንበላው የምናየው ነገር በጣም አሪፍ ነው። እናሳምረውኝና ሁሉ ጊዜም ምግብ አሳምሮ ማቅረብ የተሻለ ነው። እንዲህ ቆንጆ አድርገን ነው እናቀርባለን ማለት ነው። እዩት እንዴት እንደሚያምር። በዳቦ ነው የሚበላው፣ በቂጣ ይበላል። በጣም ቆንጆ ነው። ቂጣ ስለሌለኝ ነው። እዚህ ጋር እንዴት እንደሚያምር እዩት። አብረን እንቅመሰው እስቲ። ከለሩ ምኑ ሲያምር እዚጋ በስማ እንዴት እንደሚጣፍጥ ልነግራችሁ አልችልም። በየቤታችሁ እየሰራችሁ ሞክሩት። በጣም ቀላል ነው። እናቶችዬ ልጆቻችሁ እየሰራችሁ አብሉ ባይ